ስለዚህ ገዳዮች ማንንም ይሁን ማን እኔ ገሌ ገሌ አይደለም ማንንም ይሁን ማን የፖለቲካ ትርፍ ለማግኘት የምርጫ ቅስቀሳ ልታደርጉ በእኛ ደም በእኛ እንባ በእኛ ሐዘን በቤተ ክርስቲያን መፍረስ መውደም በዚህ መንገድ ውስጥ እንሄዳለን ካላችሁ እጃችሁ ያለበት ማናቸው መንግስት ይሁን ከመንግስት ውጭ ያለ አካል ይሁን የትኛው ወይንም ደግሞ አክራሪ ሃይማኖተኞች ከኛ ውጭ አይኖርም ኦርቶዶክስ ትጥፋ ብላችሁ ታጥቃችሁ እጃችሁን በንጹሃን ደም ታጥባችሁ እንጸድቃለን የምትሉ እጃችሁ ያለበት ሁሉ ከቤተ ክርስቲያን ላይ እጃችሁን አንሱ ከቤተ ክርስቲያን ምክንያቱም ለምን መሰላችሁ በእንዲህ አይነት መንገድ ተዋህዶን ልታጠፉ ፈጽሞ አትችሉም ጌታ የተስፋ ቃሉ እንዲህ ይላል የገሃነም ደጆች ምን አይሉሽም በሉት እስቲ ምን አይሉሽም አትነኪም አልተባለችም ግን አይችሉሽም ነው እግዚአብሔር አምላክ ቀስት እንዳይወረወር አይደለም ያደርገው ቀስቱ ይወርወር እሱ ግን ያጥፈዋል ቅዱስ ዮሐንስ አፈወርቅ ምን አለ ዲያብሎስ ሰይጣን እንዲህ አደረገ አለ ቀስቱን ወደረ ተኮሰ ዝናሩን ጨረሰ ቤተ ክርስቲያን ግን እስካሁን ድረስ አለች የኃይለኞችን ኃይል የጥበበኞችን ጥበብ አልፋ ቤተ ክርስቲያን ለዚህ የደረሰችው ነገሮች አልጋ ባልጋ ሆነው አይደለም ተነስተዋል ኔሮን ተጨምሮ ንጉሠ ነገሥቷ ሮማም አልቻለቻት በጦር ሰራዊቷ የክርስትና ሃይማኖት በሰይፍ አላለቀም ከጳውሎስ አናት ጋር ተቆርጦ አልወደቀም ክርስቲያንን በሰይፍ ለማጥፋት መነሳት ማራገብ ያህል ነው ነፋስን ወደ እሳት ስለዚህ እኛ በሰይፍ በእሳት በገጀራ አንሞትም አንጠፋም ለምን እናንተ ምድርን ስትቀሙን ሰማይን እንወርሳለን ሞት ለእናንተ የመጨረሻው ነው ለኛ ደግሞ በሰማይ የአዲስ ሕይወት መጀመሪያ ነው እኛ በቃ ነገር የለንም የሚቀጥል እንጂ አሁን እዚህ ቦታ ላይ ብዙ ዘመን አልፈናል በዮዲት ጉዲት በግራኛ አመድ አላጠፉንም ሰይፍ አላጠፋንም ለምን ምህረትአብን መግደል ይቻላል መምህር ጳውሎስ መልካ ስላሴን መግደል ይቻላል ተዋህዶን ግን ማጥፋት አይቻልም ሰባኪውን ጳውሎስን መግደል ይቻላል ስብከቱን ግን ማጥፋት አይቻልም ካህናትን ማጥፋት ይቻላል ክህነቱን ግን ማጥፋት አይቻልም ክርስቲያኖች ይታሰራሉ ወንጌሉ ግን አይታሰርም ክርስቲያኖች ይሞታሉ ክርስትና ግን አትሞትም ለምን አምላክ ሞቶ በመኖር ላይ እምነታችንን ስለመሰረታት ስለዚህ በመግደል በማረድ በማሰደድ እኛ ኦርቶዶክስን እናጠፋለን ካላችሁ እንዲያውም የበለጠ ብርታት ትሰጡናላችሁ እናንተ ላይ እግዚአብሔር ይፈርዳል አሁን አንዳንድ ሰው ይብላይ ለሟች ይላል የለም ይብላይ ለገዳይ በሉት እስቲ ይብላይ ለምን ይብላይ ለገዳይ ነው ማልቀስ ለገዳይ ነው ማዘን ህሊናው እየጮህበት እኮ ነው ስልጣን ቢኖር ጊዜ ቢኖር አፈሙዝ ብትይዝ ሁሉን ማድረግ ብትችል እንዳይመስልህ አንድ ነገር ልንገርህ ናቡቴ የአባቶቼን ርስት አለ አልሰጥህም አለ እንደነ ሚክያስ እንደነ ሚሊዮን የአባቶቼን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ ሲል የለም ትለቃታለህ አለና በሐሰት አስመስክረው ከሚስቱ ጋር ገደሉት ጊዜው ስልጣኑ ፍርድ ቤቱ ጋዜጠኛው የነሱ ነው ምንም ማድረግ አይቻልም ናቡቴ ሞተ እግዚአብሔር ግን ዝም አላለም የንጹህን ደም በድብቅ በርስቱ ላይ እንዳፈሰስከው ያንተን ደም አፈሳለሁ ከቤተ መንግስት እጠርግሃለሁ ሚስትህንም ውሻ ይበላታል ያንተን ደም ውሻ ይልሰዋል አለው አረገው እግዚአብሔር ጠራረገና አጠፋቸው እግዚአብሔር ከተገፉት ጋር እንዳይመስላችሁ የዚህ ሁሉ የተዋህዶ ልጅ እንባ አይለቅም እንባ በጨው ተቀመመ ነው ይሄን እንባ ወደ ሰማይ እስራኤልን ከግብጽ መርቶ ያወጣቸው ጦር አፈሙዝ አይደለም ከተከፋው ልብ የወጣ የራሔል እንባ ነው ዛሬ ብዙ እንባ ፈሷል ግን እንባችንን በጊዜ የጨረስን የተዋህዶ ልጆች ደስ ይበላችሁ የኋላ እንባ ለግፈኞች ነው የኋላ እንባ ክፉ ለሚያደርጉ ነው
ነው። እግዚአብሔር በአንድ እርምጃ ውቅያኖስ ይሻገራል። ሲሻገር እናውቀዋለን። ነገር ግን በአንድ እርምጃ ውቅያኖስ መሻገር የሚችል አምላክ አንድ ዘለላ እንባ ግን አያልፍም። ስለዚህ እኛ ወደ አምላካችን ይግባይ ለክርስቶስ ብለን እያለቀስን ነው። አልቅሰናል። ፍትህ ለኦርቶዶክስ ተዋህዶ ይገባል። በገጠር በከተማ የሚገደሉ ካህናት፣ የሚቃጠሉ አብያተ ክርስቲያናት፣ የሚሰደዱ ምዕመናንን እግዚአብሔር በቃቸው የሚልበት ሰዓት ይመጣል። ስለዚህ ገዳዮች በዚህ መንገድ እኛን አትገሉንም። እንዲያውም ነገሬን ስጠቀልል ተመስገን ተመስገን ተመስገን። እነዚህ እንዴት የታደሉ ናቸው! እንዴት የታደሉ ናቸው! ይብላኝ 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 ለኛ ይብላኝ ለኛ። ከእንግዲህ ምን እንደሚመጣ እናቅማ። እነርሱ ግን በሰማዕትነት እንደ ጊዮርጊስ ሄዱላቸዋል። እንደ ሰማዕቱ እንደ ቅዱስ መርቆሬዎስ ከሰማዕታት ጋር እነሱ ተደመሩ።